ሰላም ሰላም ውድ የዚህ ሚዲያ ተከታዮች እንደምን ቆያችሁ? በቅድሚያ የጌታ የኢየሱስ ክርስቶስ ሰላም ጸጋ ይብዛላችሁ በማለት ይጀምራለሁ። ከዚህ በፊት እንደምናደርገው በህልም አንድን ነገር ማየት ምን ማለት ነው የሚለውን ሙሉ ትርጉም ባይሆንም ፍንጭ ሊሆኑ የሚችሉ ሐሳቦችን እነግራችኋለሁ። ሙሉ ትርጉሙ በህልም ካየናቸው ነገሮች ጋር ተያይዞ ያሉ ነገሮችን፣ ትዕይንቶችን፣ ጉዳዮችን በማያያዝ በማገናዘብ የሚፈታ ይሆናል። በዚህ ቪዲዮ በህልም ፎቅ ማየት ምን ማለት ነው የሚለውን እናያለን። በህልም ፎቅ ማየት በአጠቃላይ ከመሰረታዊ የእድገት ደረጃ ከፍ ያለ ደረጃ ላይ ስለመገኘት የሚጠቁም ነው። በሌላ በኩል ደግሞ የፎቁ ብዛት ምናልባት የአመታቶችን ብዛት ሊጠቁም ይችላል። የእድገት ምዕራፍ ደረጃዎችንም ሊጠቁም ይችላል። እንደ ህልሙ አይነት እንደ ህልሙ በህልም እንዳየነው ጉዳዮች በፎቁ ላይ ምን ሰራን የሚለው ነገር በዋናነት የሚወስን ሆኖ ሳለ እነዚህን እንደ ፍንጭ መጠቀም ትችላላችሁ። የአመት ብዛት የተማሪዎች ከሆናችሁ በትምህርት ላይ የቆያችሁበት የአመቱ ብዛት ሊሆን ይችላል። በጉዞ ላይ ያላችሁ ወይም ደግሞ በውጭ ሀገር በስደት ላይ ያላችሁ በስደት ላይ የቆያችሁበት የአመት ብዛቱን ሊጠቁም ይችላል። ከዚህ ጋር ተያይዞ ከፎቅ ለመውረድ መቸገር፣ ከፎቅ ላይ መውደቅ፣ መውረጃ ማጣት እንደዚህ አይነት ነገሮች ከዚያ ለመመለስ የምትቸገሩበት አይነት ምን ይዤ ልመለስ የሚለው አይነት ክስተቶችን የሚጠቁም ሊሆን ይችላልና ከዚህ አንፃር በመነሳት ብዙ ሳትጨነቁ በእግዚአብሔር ፊት በመጸለይ ከዚያ ከፎቁ በቀላሉ ልትወርዱ የሚችሉበት ደረጃ መኖሩን በአግባቡ መገንዘብና ከሌለም ደግሞ እግዚአብሔር ልቦና እንዲሰጣችሁ ምሪቱን፣ ሐሳቡን፣ ዕውቀቱን እንዲያበዛላችሁ መጸለይ ያስፈልጋል ማለት ነው። ሰላም ቆዩ።